ሰላም እንዴት ናችሁ? ከዚህ በፊት አንድ አበባ ለጥፌላችሁ ነበረ እዚህ ፖስት ላይ እና ተክሉ ምን እንደሆነ ጠይቄያችሁ ብዙዎቻችሁ አክቹዋሊ መልሳችሁታል። ግን ክርክርም አስነስቶ ነበር እና ሱፍ ተክል እንደዚህ አይነት አይደለም ብላችሁ ብዙ አይነት ክርክሮች ኮሜንት ላይ ጽፏችሁ ነበር። ግን ዛሬ ደርቆ ፍሬውን ሳምፕል ላሳያችሁ እና ከዛ በኋላ አክቹዋሊ በደንብ ደርቆ ተቆርጦ ከደረቀ በኋላ በደንብ መታ መታ እየተደረገ ይረግፋል እንጂ ሾህ ስላለው ብዙም ለስራ አይመችም። ስለዚህ ዛሬ እንደምታዩት እዚህ አበባው ደርቆ ውስጡ በደንብ እየተራገፈለት ከዚህ ውስጥ የሚመጣው ፍሬ ብዙዎቻችሁ እንደምታውቁት ምናልባት ቆሎ ላይ በደንብ ይታወቃል። ከዛ በላይ እየተፈጨ በደንብ ተቀጥቅጦ በውሃ ተበጥብጦ ይጠጣል። ቆሎ እንደሚታወቀው ይደረጋል ከገብስ ቆሎ ጋር ይበላል። ከዛም ዘይትም ማዘጋጀት ይቻላል። ሳፍላወር ነው የሚባለው ሱፍ ነው። ግን ሰንፍላወር የሚባለው ትልቁ አለ። የእሱ ፍሬ ጥቁርና በጣም ሰፋፊ አበባ ነው ያለው። ሌላ ጊዜ አሳያችኋለሁ። እሱን ለማሳየት ነው ዛሬ ፍሬው እንደዚህ ቆርጥኩላችሁ። ክረምት መጥቷል። ትከሉ፣ ዝሩ፣ ተጠቀሙበት እላለሁ። አመሰግናለሁ።